ሰላም በዛሬው ቪዲዮአችን በፈጣሪ ወይ እግዚአብሔር ህልውና ላይ የሚነሱ አንዳንድ ጥያቄዎችንና እይታዎችን እናያለን። እነዚህ ጥያቄዎች አብዛኛው የሜታፊዚክስ ጥያቄዎች ወይም የኤግዚስተንሻል ጥያቄዎችንም እናያለን። የመጀመሪያው ጥያቄ ዋነኛው እግዚአብሔር አለ ወይ የሚለው ነው ወይስ በሰዎች ኢማጂኔሽን የተፈጠረ ነገር ነው የሚለው ነው። አንዳንድ ፈላስፎች ልክ እንደ ኒቼ ያሉ ፈላስፎች እግዚአብሔር የሰዎች ኢማጂኔሽን እንደሆነ ሰዎች የሆነ ጊዜ ላይ የሚያመልኩት ነገር ፈልገው እግዚአብሔርን በሐሳባቸው እንደፈጠሩት ከዛ የሆነ ጊዜ ላይ ልክ ያ ሳያስፈልጋቸው ሲቀር ደግሞ እንደገደሉት God is dead በሚለው ጽሁፉ ያንን ለማብራራት ይሞክራል። ስለዚህ አሁን ለዚህ ምላሽ የሚሆን ምን አይነት መልስ እናገኛለን? ምን አይነት መልስ ሲሰጥ ይታያል? ሁሉ ነገር ምክንያት አለው። ተፈጥሮ ካለ ፈጣሪ አለ፣ የተገኘ ነገር ካለ አስገኘ አለ ይባላል። ስለዚህ ተፈጥሮን አይተን ከዚህ ጀርባ የሆነ ፈጣሪ እንዳለ ገስ እናደርጋለን። የሆነ መኖር አለበት ብለን እናስባለን። በዚህ በኩል ደግሞ በተቃራኒ አቅጣጫ ምን አይነት ጥያቄ ይነሳል? እንደዚህ ካልን ለእግዚአብሔርም ይሄ ነገር መስራት አለበት። እግዚአብሔርንስ ማን ፈጠረው? ሁሉ ነገር ፈጣሪ ካለው እግዚአብሔርንስ ማን ፈጠረው ወደሚለው ጥያቄ ይወስዳል። ግን አሁን ለዚህ አርጊመንት መልስ ሊሆን የሚችለው መኖር የጀመረ ነገር ሁሉ ምክንያት አለው። እግዚአብሔር ግን ወይም ፈጣሪ የሚባለው ኮንሰፕት ጅማሬም ፍጻሜ የሌለው ነው። ከጊዜና ከቦታ ውጪ ነው። ምክንያቱም እሱ ነው የፈጠራቸው። በፈጠራቸው ነገሮች ሊገደብ አይችልም። ፈጣሪ ስንል የሁሉ ፈጣሪ ከሆነ ጊዜንም ቦታንም መጪውንም ወደፊቱንም የምናውቃቸውን የተፈጥሮ ህጎች የሆነ ተፈጥሮ ካለ ፈጣሪ እንዳለ እነዚህን ሁሉን ህጎች ያፈጠረ ነው። ስለዚህ እሱን በዛ ጀጅ ማድረግ ወይም መወሰን አንችልም። ስለዚህ ለዚህ ምላሽ ምን ሊሆን ይችላል? እግዚአብሔር መጀመሪያ የለውም፣ ኤግዚስት የሚያደርግበት መነሻ የለውም። ስለዚህ ምክንያት ነሰሰሪ አይደለም፣ ለሱ ምክንያት አያስፈልግም ማለት ነው። ሌላ ሁለተኛ የሚነሳው ጥያቄ እግዚአብሔር አለ አልን እንፈልገዋለን ወይ? እሱንስ ማምለክ አስፈላጊ ነው ወይ? እንነሳለን፣ እንበላለን፣ እንጠጣለን፣ ህይወታችንን እንኖራለን። ሁሉ ነገር ባለበት አቅጣጫ ይጓዛል። ስለዚህ አሁን እግዚአብሔርን ማምለክ ምኑ ነው አስፈላጊነቱ? በተፈጥሮ ለምን አንኖር? ማምለክስ አለብን ወይ? እና እግዚአብሔር ሙሉ ለሙሉ ፍጹም ሙሉ ነው ተብሎ ይታመናል። ስለዚህ ለምንድን ነው እኛ እንድናመልከው የፈለገው? ለምንስ ፈጠረን? ምንም የሚጨምርበት ነገር የለም። ምንም የሚጨምርበት ነገር ከሌለ ለምን እኛን እንድናመልከው ይፈልጋል የሚለው ነው። ለዚህ ምላሽ የሚሆነን ደግሞ ጥያቄው እግዚአብሔር እኛን ይፈልገናል ሳይሆን እኛ እግዚአብሔርን እንፈልገዋለን ወይ ነው። አዎ እግዚአብሔር ሙሉ ነው። ከኛ ምንም የሚያገኘው ነገር የለም። የኛ አምልኮ እሱን ጠንካራ ያደርገውም፣ የኛ አለማምለክ እሱን ጎዶሎ ያደርገውም። ስለዚህ ይሄ ማምለክ እግዚአብሔርን የመሙላት ወይም ደግሞ ለእግዚአብሔር የሆነ ተጨማሪ ነገር የመስጠት ጉዳይ አይደለም። ጉዳዩ ምንድነው? እኛን ከተፈጥሯችን ከስሪታችን ጋር ማመሳሰል ነው። ጥቅሙ ለኛ ነው። አሁን ለምሳሌ እጽዋት አለ። የሆነ አንድ እጽዋት ከፀሐይ ውጪ ሊሆን አይችልም፣ ማደግ አይችልም፣ ይሞታል። ይሄ ተፈጥሮ ነው። እንደዚህ ነው እኛ ሰዎች በእሱ አምሳል የተፈጠርነን። ተፈጥሯችን ትሬስ ስናደርገው እሱ ጋር ነው የሚሄደው የሚል አስተምሮ አለ። ስለዚህ ከሱ ውጪ ከሆነን በቃ እንሞታለን፣ ህይወት አይኖረንም። ከፈጣሪያችን ከመነሻችን ውጪ ከሆነን ህይወት አይኖረንም። ለዛ ነው እሱን ማምለክ አስፈላጊ የሆነው፣ ከዓላማችን ጋር ራሳችንን ለማስኬድ ነው ማለት ነው። ሲቀጥል ሌላ የሚነሳ ጥያቄ ምንድነው? እግዚአብሔር መልካም ከሆነ ለምን መጥፎ ነገር ምድር ላይ እናያለን? ለምን ስቃይ ይኖራል? ለምን በጣም ንጹህ ሰዎች ሲሰቃዩ እናያለን? ህፃናት ሲሞቱ እናያለን? የተፈጥሮ አደጋዎች፣ ብዙ ነገሮች አሉ። ስለዚህ እግዚአብሔር ካለና መልካም ከሆነ ለምን እነዚህ ነገሮች
ይፈጠራሉ የሚለው ነው። እና ወይ መልካም ነው ወይ መልካም ከሆነ ለምን እነዚህ ነገሮች ይፈቅዳል? ኃያል ነው ካልን ሁሉን ነገር የማድረግ አቅምም ካለው ለምን ይፈቅዳል የሚለው ነው። ለዚህ እንዲሆን ደግሞ እስኪ ይሄንን እናስብ። አሁን ሰዎች ሙሉ ለሙሉ ነፃ ቢሆኑ ያለምንም ሃርድሺፕ ወይ ስቃይ በቃ ሙሉ ለሙሉ ነፃ ቢሆኑ በእውነት ሁሌ ጥሩን ነገር ይመርጣሉ ወይ? ይሄ ጥያቄ ነው። እና ምናልባት እነዚህ በጣም መልካም የምንላቸው የሰው ባህሪያት ድፍረት፣ ጥንካሬ በሰፈሪንግ ወይም ደግሞ በስቃይ የሚመጡ ናቸው። ያ ማለት ስቃይ ጥሩ ነው ሳይሆን ግን ስቃይ የኖረውን ምክንያት ለዚህ እንደሆነ ይገልጻል። ከዚህም በተጨማሪ ምን አለ አሁን እነዚህ ነገሮች መልካም መጥፎ እኛ የምንልበት ኮምፓስ ወይም ሞራል ኮምፓሳችን ራሱ የተፈጠረ ነው። የሆነ ፎርም የሆነ ነገር ነው። ስለዚህ ሪዝን ይኖራቸዋል። እግዚአብሔር መልካም ነው ካልን ልክ አሁን ህፃን ልጅ ወይ እኛ ህፃን እያለን እያንዳንዱ ለምናደርገው ነገር ሪዝን አናቆም። ቤተሰቦቻችን የሚያስገድዱን ነገር ምክንያት እኮ አናቆም፣ ግን እናደርጋለን። ያኔ ባይገባንም ያው እንከተላቸዋለን። መጨረሻ ላይ መልካም እንደሚሆን ግን አምነናቸው ነው። እንደዛ ሁሉ እዚህ ምድር ላይ የሚደረጉት መጥፎ ነገሮች ሁሉ እግዚአብሔር የሚፈቅዳቸው ለምክንያት እንደሆነ ማመን አለብን ማለት ነው። ሌላ ቀጣዩ ጥያቄ ሃይማኖት ሰዎች የፈጠሩት ነገር አይደለም ወይ? በሰዎች የተፈጠረ ነገር አይደለም ወይ የሚለው ነው። እና አሁን ደግሞ በጣም ብዙ ሃይማኖቶች አሉ፣ ብዙ ባህሎች፣ ሃይማኖቶች አሉ። ይሄ የሆነ ኢማጂኔሽን ወይ ምናብ አይመስልም ወይ? እንዴት እውነት ይሆናል? ይሄ ሁሉ ሃይማኖት እንዴት ኮኤግዚስት እያደረገ እውነት ይሆናል የሚለው ነው። እዚህ ጋር ማየት ያለብን የተለያዩ ሐሳቦች ወይም ብዙ ሐሳቦች ኖሩ ማለት አንድ ነገር ስህተት ነው ማለት አይደለም። ለምሳሌ ሰዎች ስለ ሳይንስ በሳይንስ የማይስማሙ አሉ፣ በፖለቲካ የማይስማሙ አሉ፣ ኢቭን አሁን ባለው እውነታ ላይ እንኳን የማይስማሙ አሉ። ግን የሆነ እውነታ አለ። ያ ሰው ላይ ይስማማበት ይችላል፣ ግን የሆነ እውነታ አለ እና የተለያየ መንገድ መኖሩ የተለያየ ኦፒኒየን መኖሩ አንድ ነገር ስህተት ነው ወይም የለም አያስብልም። እና ምናልባት የተለያየ ሃይማኖት መኖሩ እውነት የለም ሳይሆን የሚያስብለው ሰዎች በተለያዩ ባህላቸው በተለያየ ታሪክ የሆነ አንድ እውነታ በጣም እየፈለጉ መሆኑን ነው የሚያሳየው። እውነት የሆነን ነገር በጣም አጥብቆ ከመፈለግ የተነሳ እንደሆነ ነው የሚያሳየው። ያው እነዚህ በተለያዩ ሰዎች የሚነሱ ጥያቄዎች ናቸው። ሌሎችም አሉ። በቀጣይ በደንብ የተለያዩ ፈላስፎች በተለያዩ ጊዜ ስለዚህ ያሉትን ነገርና ለሱም ምላሽ የሚሆን ነገር ይዘን እንመጣለን።